ከዛ በኋላ ወጣሁኝ ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ከዛ ወጣሁኝ መጣው ክትትል አደርግ ነበረ በየ3 ወሩ በማለት መጀመሪያ በየወሩ በየ15 ቀኑ ያደረጉ ክትትል ያደርጉኝ ነበረ እና ክትትል ማደርገው ብዙ ውጤቶችን ማሰረብ ከውጭ ነበረ። የተጎዳው አካሌ ጉበቴ ነበረ። ጉበቴ በጣም ኢንፌክሽን አግኝቶታል። መድኃኒቱ በጣም ጎርቶኛል። ጠባሳ ሁሉ ወጥቶበታል እና በጣም በብዙ ነበር የተጎዳሁት። ከዛ በኋላ ይህን ክትትል እያደረኩኝ እንደውም አስታውሳለሁ በመሃል አርቲስት ነፃነት በእንደዚህ አይነት በጉበት በሽታ ሞተ ሲባል በቃ እኔ አበቃልኝ ነበር ያልኩት። ግን እግዚአብሔር በዛ ሁሉ መሃል አብሮኝ ነበረ። ከዛ በኋላ ቀጠልኩኝ፣ ክትትሌን እየቀጠልኩ እየሄድኩኝ መጨረሻ ላይ የ3 ወር ቀጠሮ ተሰጥቶኝ እያለ እኔ ለስራ እንዳጋጣሚ ወደ ነገሌ ወጥቼ ሄድኩኝ። ከዛ የቀጠሮ ቀኔም አለፈ። ከዛ መጣሁኝ እና በቀጠሮ ጊዜ አልፎብኝ እዛ ስራ ላይ ኮሪደር ስራ ስለነበረ በጣም ውስጤ ይፈራ ነበረ። ከዛ በኋላ ይሄ ሁሉ መጠስጠስ ጀመረኝ። አሁን ፍራቻ በቃ ጭንቅላቴን በሙሉ ተቆጣጠረ። መጥቼም ቼክአፕ ስላላደረግ ራሴም ስላልታየው በቃ ብዙ በቃ ጭንቅላቴ ውስጥ ሌላ ሹፌር ቁጭ ብሎ ጭንቅላቴ መንዳት ጀመረው። ሰይጣን ብዙ ነገር ማሳየት ጀመረኝ። በቃ አሁን ያ ነገር ተሻለ ያልኩት ነገር ተመልሶ እንደጀመረ አይነት ነገር ተሰማኝ። እንደውም በመኪና የዞሩ የኩላሊት እጥበት ምናምን የሚጠይቁ ሰዎችን ሳይ በቃ የኔ ዕጣ ፈንታ ይሄ ነው አልኩኝ። በቃ እነሱን ሳይ በብዙ ነበር የምሸማቀቀው። ከዛ በኋላ እንደዛ የሆንኩኝ ለምርመራ ስመጣ ማለት አንዳንድ ሆስፒታሎች ላይ ኢንተርናሽናል ሆስፒታል ላይ ነበረ ውጤቶቹን አንዳንዶቹን ማሰራውና መጥቼ ዋጋውን ስጠይቀው ዋጋው ማለት ብዙ ነው ሰራበት ሙሉ ነው። በቃ አልትራሳውንድ አይቀር ምን በቃ የሚቀረኝ አይነት የምርመራ አይነት አልነበረም። ብዙ ወረቀት ነው ጽፎ የሰጡኝ። ከዛ የሩ ሁሉ ማለት ነው ካለኝ አቅም ጋር ሳያይዘው አቅሙም እንትን የለኝም እና ከዛ መጣሁኝ አንድ ቀን እዚህ ጋር አገልግሎ ከጨረሰ በኋላ ውሃ እየሰጠ ውሃ መጥቼ ወሰድኩኝ። ውሃውን ስወስድ ያልተለመደ አዲስ በረከት ብሎ ሰጠኝ። ይሄን ብቻ ነው ያለኝ። ከዛ በኋላ ይሄን ውሃ ወሰድኩኝ። ከዛ በኋላ ጠዋት ላይ ስልክ ተደወለልኝ። ማለት እዚህ ከተማ መጥቼ ደግሞ እየሰራው ነበርና ስልክ ተደወለልኝ። በፊት የሰራውላቸው ኮንትራክተሮች ነበሩና እንዲህ ማሽን ፈልግልን ምናምን ብለው ደወሉልኝ። ከዛ በ2 ቀን ውስጥ ማሽን ፈልጌ በስልክ አገናኘው። ከዛ ኮሚሽን ብር በቃ ያልተለመደ ማለት እንደዚህ አይነት ነገር ውስጥ ገብቻ ላቅም ነበረ። ያልተለመደ በረከት ገጠመኝ። ከዛ ያን ብር ወስጄ ሙሉ ምርመራውን አሰርቼ ማለት እኔ ማገኛቸው ሐኪሞቹን የኔን ስፔሻሊስቶች ማገኛቸው